አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቲክቶክ ጓደኞቼ እንደውም ዩቲዩብ ጓደኞቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ሰላም ናችሁ ወይ? እንዴት ናችሁ? ከኔ ሁሉ ሰላም ነው አልሐምዱሊላህ። ውዶቼ ሰብስክራይብ ፎሎ ያደረጋችሁ ጀዛከላሁ ኸይር ጀዛ ብያለሁ። ሌሎቻችሁ ደግሞ ሰብስክራይብ ፎሎ ሸራ አድርጉልኝ። ለስራ ነው የምፈልገው እና ተባበሩኝ፣ በአላህ ተባበሩኝ። ለስራ ነው የፈለኩት ለሌላ ነገር አይደለም። ልጆችን ላሳድግበት እየገባችሁ ዩቲዩብንም ሰብስክራይብ አድርጉልኝ። ያው ቪዲዮ ብዙም እንትን ላይል ይችላል። ከልጆች ጋርም ስለሆንኩ ነው። ህጻን ልጅም ስላለኝ ገና 10 ወር ልጅ አለኝ። ከሱም ጋር የውጭ ስራ ቤት ጋርም ስለሆነ ብዙም እንትን ላይል ይችላል። በቻላችሁት አቅም ለስራ ነው። እኔ ወላሂ ከባድ ነው። አረብ ሀገር ሰርታ የመጣች ሴት ስትረዳ እንጂ ስትረዳ ብዙም የማያስደስተው ሰው አለ። ቀድሞ ችግሯንም የሚረዳትም ሰው የለም። እንዲህ ነው ስትባል በቃ እናንተ እኮ እንዲህ ናችሁ ካለማ ነው ይልቅ ያጠፋነውን ነው የሚቆጥሩላችሁና ልጆቼን ከአንድ አይሉ 4 ልጆች ጥያቸው ስደት ከመሄድ መጣያን ቦታ ከባድ ነው። በስርዓት አድርጎ የሚያሳድግልኝ ማንም የለም። ወደዛም ወደ ውጭ ልውጣ ስላቸው ልጆቼ ምግብም አይበሉም፣ ሲያለቅሱብኝ ነው የሚያድሩት። እና በታላችሁ አቅም በአላህ ስራውን እንትን እንዲልልኝ እንደው ተባበሩኝ። ሸር እያደረጋችሁ ከሚፈልጉ ሰዎች ጋር አገናኙኝ። ለእኔ ወላሂ ብር እንደረዳችሁኝ ያለው ሰብስክራይብ አድርጉልኝ፣ ሸር አድርጉልኝ። አረብ ሀገር ደግሞ በዚህ እንትን ላይ የምትሰሩ ልጆች ቤተሰብ አትርዱ አልልም፣ እርዱ፣ ግን ጥንቃቄ አድርጉ ለራሳችሁ። እኔ ቢያንስ ወደ 11 አመት ሰርቻለሁ። 11 አመቱን ግን ያው የቻልኩትን ያህል የረዳሁትም አለ። ለትዳሬም ሆነ ለቤተሰብ ብዙ ነገር አለ። ግን በአሁን ሰዓት ላይ እየቀረነው እኔና ልጆቼ ብቻ ነው እና የምትጎዱት እራሳችሁ ናችሁ። ልጆቼንም ጥሎብኝ ስለሆነ ሄደው ማንም የተጎዳ የለም። ልጆቼ አሁንም እኔ ጥያቸው ብሄድ በቃ የሆነ ቦታ ሊሄድ ነው ታልኳቸው እንደሱ ጥያቸው የሚሄድ ነው የሚመስላቸው። ያለቅሳሉ። በጣም ነው ልንገራችሁ። እናት የሆናችሁ ብቻ ትረዱኛላችሁ። ወላጅ ትክክለኛ ቀርሞ ወላጅ የሆነ ሰው ይረዳኛል። ከአንድ አይሉ 4 ልጅ ጥሎ መሄድ እንትን ማለት ከባድ ነው እና ያው ጫማ ቤት አለኝ። እሱን እንትን በሉልኝ። ያው የኦንላይን ስራዎችም እንድሰራ አግዙኝ። ኮምቦልቻ ላይ ያላችሁ ልጆች ደግሞ በማስታወቂያም ሆነ በምንም አስተዋውቁልኝ ስራዬን ላላህ ብላችሁ። የሰው ልጅ እኮ ገንዘብ ሰጣችሁት አይዲያው ምኑ ስራው ከእንትን ልምዱ ከሌለው ይጠፋበታል፣ ያ ገንዘብ ማለት ነው። ግን ከምንም በላይ እኔ መንገዱን ይዣለሁ። መንገዱን ብታስተካክሉልኝ፣ ሸር እያረጋችሁ ከሚጠቀሙ ሰዎች ጋር ብታገናኙኝ ኸይር ነው። ቪዲዮዎች ደግሞ በብዛት እንትን ማለለው ማለቀው የጫማ ቤቱን ምኑንም ሆነ ማለቀው ያው እንደነገርኳችሁ ነው። ልጅ ትምህርት ቤት ልካለሁኝ። እንደገና ደግሞ ከዛ መልስ ደግሞ ያው ስራ መሄድ አለብኝ። ቤትም ያሉ ነገሮች ማስተካከል አለብኝ። ያውም ትልቁ ልጅ እያገዘኝ ስለሆነ ነው እንትን የምለው። አሁንም ራሱ እሱን ስራ ቦታ ልኬ ነው እና ሸር ፎሎ ሰብስክራይብ አድርጉልኝ። ዩቲዩብን እየገባችሁ አማና አማራ ፕሮፋይል ስራ ሊንኩ እየተጫናችሁ ተባበሩኝ ለአላህ ብላችሁ። ሌሎችም እምነት ተከታዮች በምታምኑት እምነት ብያለሁኝ እና በቃ ተባበሩኝ ነው የምለው ውዶቼ። ቢያንስ ጥንክር ብዬ እኔ ሀብትነቱን ምን ሳይል ለልጆቼ በቃ የሚያስፈልጋቸውን ነገርና ሃይማኖታዊ ነገሩን አሟልቼ እንዳሳድጋቸው ነው የምፈልገው። ያን ያላህ ትእዛዝ ነው እንግዲህ። ሀብቱን ምንም ከመጣ ኢንሻአላህ ኸይር የምሰራበትን ሀብት አላህ ያድርግልኝ። ኸይር የማልሰራበት ከሆነ ባይሰጠኝም ምንም እንትን አይደለም። ግን ለልጆቼ በአሁን ሰዓት ግን አስፈላጊ ነገር ነው። ዳቦ እንዳይጎልባቸው ጠንክሬ መስራት አለብኝ። አግዙኝ። በአሁን ሰዓት እናት አባቱ ነው 4 ልጅ ማሳደግ ይከብዳል። እንኳን እኔ ብቻዬን ሆኜ በጣም ከባድ ነው። ደግሞ አረብ ሀገር ያላችሁ ልጆች ከእኔ ብዙ ትማራላችሁ። ፓርቷን ፓርቱ እያልኩኝ እለቅላችኋለሁኝ። ከኔም በላይ የረዳ ከኔም በላይ ያደረገ ግን አረብ ሀገር ያለ ሴት እብድ ናት። ወይም ለአንዱ ሰው ብዙ የሰጣችሁ ካለ ለከሌ እኮ ነው ያደረግሽው፣ ለከሌ እኮ ነው
ድሮውንም አታግቢ ተብለሽ ነበረ እንዲህ ነው። ቁስላችሁን ነው እንጂ የሚነኳችሁ የሚያግዛችሁ አንድም የለ። ግን ጠንካራ ሰው መሆን አለባችሁ ነው የምላችሁ ውዶች።